ሰላም እንዴት ናችሁ? ዛሬም እንደተለመደው ጠቃሚ በሆነ ቪዲዮ መጥቻለሁ። ዛሬ የምናየው ራሳችን እንዴት ከሀከሮች እንደምንጠብቅና መረጃዎቻችን እንዳይወሰዱ ማድረግ ያሉብን ወይም ማብራት ማጥፋት ማስተካከል ያሉብን ሴቲንጎችን አሳያችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮ ከተመቻችሁ ወይም ከጠቀማችሁ ላይክ በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ሴቲንጎቹ እንሄዳለን። እሺ፣ በመጀመሪያ ወደ ሴቲንግ እንገባለን። ከዛ በቀጠልም ሰርች በተኑ ላይ ዲቨሎፐር ኦፕሽን ብለን እንጽፋለን። ይመጣልናል። እዚህ ሁለተኛ ላይ ያለችው ማለት ነው ዲቨሎፐር ኦፕሽን ሁለተኛ ላይ ያለችው እሱን አንድ ጊዜ እናካታለን። ከዛ በመቀጠል ምን እናደርጋለን? አንድ ነገር እንፈልጋለን። እሱ ምንድነው? ዩኤስቢ ደብሊንግ የምትለውን እንፈልጋለን ማለት ነው። እዚህ ጋር አግኝተናታል። ያያችሁት እዚህ ጋር አያችሁት እዚህ ጋር ዩኤስቢ ደብሊንግ ትልቻለ። እሷን ኦን ታደርጓታላችሁ። ኦን ስታደርጉት ጋር ኦኬ ትላላችሁ። ይህም ደግሞ ምንድነው? አብዛኛው ጊዜ ኤርፖርት ሊሆን ይችላል ወይም ካፌ ውስጥ ምናምን ቻርጅ እናደርጋለን። በዛ ሰዓት ሀከሮች መረጃዎቻችን በዛ በቻርጀር ያስተላልፋሉ ማለት ነው። ምክንያቱም ቻርጀራችን ኤሌክትሪክ ፍሰት ወይም ፓወር ብቻ የሚያስተላልፍ ምክንያቱም ዳታዎቻችን መረጃዎችን ስለሚያስተላልፍ በዛን ሰዓት ሀክ ያደርጉናል ማለት ነው። ኦን ካረግን ግን ያነዛ ነገሮችን ዲቴክት ያደርግልናል ማለት ነው። እና ብዙ ጊዜ ደግሞ እንዲህ ካፌዎች ላይ ምናምን ቻርጅ ማድረግ አይመከርም። እናንተም ባታረጉ ጥሩ ነው። ካልሆነም ይሄን ስቲክ ጋብዛችሁ ራሳችሁ ከእንደዚህ አይነት ነገር መጠበቅ ትችላላችሁ ማለት ነው። ሁለተኛው ደግሞ ምንድነው? እዚህ ጋር ሆነን የምንፈልጋለን ሾው ኖቲፊኬሽን ቻናል ዋርኒንግ የምትለች ወደ ታች እንወርዳለን። ያው እዚህ ጋር አግኝተናታል። እዚህ ጋር ሾው ኖቲፊኬሽን ቻናል ዋርኒንግ የምትለሷን ኦን ታደርጓታላችሁ። ይህ ደግሞ ጥቅሙ ምንድነው? የተለያዩ የምትጠቀሟቸው ቻናሎች ማለትም አፕሊኬሽኖች ምናምን ዳውንሎድ ስታደርጉ እነዚህ ልቦች ወይም የተለያዩ ዋርኒንግ ምናምን ያለባቸውን ኖቲፊኬሽናቸው ወይም ከላይ ያመጣላችኋል ማለት ነው። ይህን ካረጋችሁ መረጃዎቹ ሲሰረቅ ወይም ቶሎ ብላችሁ ዲቴክት እንድታደርጉ ይረዳችኋል ማለት ነው። ሶስተኛው ደግሞ ምንድነው? ኦልዌይስ ሾው ክራሽ ዲያሎግ የምትሰራች እሷን ኦን ታደርጓታለች። ምክንያቱም ይህ ምንድነው ጥቅሙ? የተለያዩ ክራሽ ያለባቸው ወይም ችግር ያለባቸው አፖችን ለይቶ ወይም ሾው በቀላሉ እንድታገኟቸው ይረዳችኋል ማለት ነው። እና ይህንን ተጠቅማችሁ ኦን ስታደርጉት እነዚህ ነገሮች በቀላሉ እንድታገኟቸው እንድታያቸው፣ አሁን ለምሳሌ የማይጠቅሙ አፖች ከሆኑ ዲሊት አድርጓቸው ምናምን ብሎ ሰጀስት እንዲያደርጋችሁ ይህ ሴቲንግ ይጠቅማችኋል ማለት ነው። አሁን ደግሞ ወደ አራተኛው እንሄዳለን። አራተኛው ደግሞ ምንድነው? ዋየርለስ ዲሴብል ሰርቲፊኬሽን ነው። ይህ ምንድነው? ዋየርለስ ሲሆኑ የተለያዩ የማይጠቅሙ ነገሮች አሉ አይደለ? ምክንያቱም በዚህ ጊዜ በተለያዩ ራዲዮ ባሉ አይደለ? በእነሱ ሀክ ወይም አየር ላይ በተለያዩ መረጃ ስንስተካከል ከጓደኞቻችን ወደ ጓደኞቻችን ሴንድ ስንደራረግ የተለያዩ ፋይሎችን በዛን ሰዓት ሀከሮች ማልዳ ገብተው ስልካችንን ሀክ ሊያደርጉ ይችላሉ። ስለዚህ በዛ ሰዓት ወይም ዋየርለስ በሆነ መንገድ ነው ሴንድ ብንደራረገው ማለት ነው። ስለዚህ ያን ነገር እንዲህ ከውጭ የመጡ ላይ አላስፈላጊ ነው ዲቴክት የሚያደርግልን ይህን ኦን ካደረግነው ዲቴክት ያደርግልናል ማለት ነው። የዚህ ሴቲንግ ጥቅሙ ይሄ ነው ማለት ነው። አሁን ደግሞ ቀጥታ ወደ አምስተኛው እንሄዳለን። እሱም ሴቲንግ ላይ ነው። ከመጀመሪያው ጀምሬ ላሳያችሁ። እዛው ሴቲንግ እንገባለን። እዛው ሴቲንግ ውስጥ ከገባችሁ በኋላ ሴቲንግ ውስጥ የምትለች እዚህ ጋር ታች ባዮቲክስ ኤንድ ሴኩሪቲ የምትለች እሷን አንድ ጊዜ ትነኳታላችሁ። ከዛ በመቀጠል የምታደርጋላችሁ እዚህ ጋር አለች እዚህ ጋር ጉግል ፕላይ ፕሮቴክት የምትለች ምክንያቱም ይሄ አፕሊኬሽን ብዙ አፕሊኬሽኖችን እናወርድበታለን። ከዛ እነዚህ የምንጠቀማቸው አፕሊኬሽኖቻችንን ማይጠቅሙ ሲወዱ እንዳሉ ሃርምድ አፕስ ፋውንድድ ያውኒ እስካን ስላደረኩት ምንም የሚጎዳኝ ነገር የለም። ግን እናንተ ጋር ካለ እዚህ ጋር እስካን የምትላቸው እሷን እስካን ስትሏት የተለያዩ አፕሊኬሽኖቻችንን እስካን ያደርግላችኋልና እስካን አድርጋችሁ የተለያዩ ቫይረሶች ምናምን ካሉባቸው ያጠፋላችኋል ማለት ነው። ሁለተኛው ደግሞ ምንድነው? እዛው እዚህ ጋር ሴኩሪቲ
አፕዴት የምትለች አያችኋት እዚህ ጋር ሴኩሪቲ አፕዴት። እሷ አንድ ጊዜ ትነኳት። ኢንተርኔት ስለሌለ ነው። እሷን ስትነኳት ምን ያመጣችኋል? የተለያዩ ሴኩሪቲ አፕዴቶችን በጊዜው የተለያዩ ፊውቸሮች አሉ አይደል? እነሱን እንድትጠቀሙ ይረዳችኋል ማለት ነው እና ስልካችሁን በተሻለ ሴኪዩር እንዲሆን ያደርግላችኋል ማለት ነው። እዚህ ደግሞ ሌላ ላሳያችሁ። ትንሽ ዝቅ ትላላችሁ። ከዛ ዲቫይስ ኬር የምትለሳያችሁ ታች እዚህ ጋር እሷን አንድ ጊዜ ትነኳታላችሁ። ከዛ እዚህ ጥግ ላይ እዚህ ጋር አያችኋል ሴኩሪቲ ብትች እሷን አንድ ጊዜ ትነኳታላችሁ። ከዛ እዚህ ጋር ደግሞ ምን ትላለች? እዚህ ጋር ስካን ፎን እሷን ስካን ፎን ስትሏት ምን ያመጣላችኋል? እያንዳንዱ የምትጠቀሟቸው አፕሊኬሽኖቻችሁ አንድ በአንድ ስካን ያደርግላችኋል። የተለያዩ ቫይረሶች ካላቸው ምናምን ያጠፋላችኋል ማለት ነው። ስለዚህ በዚህ መንገድ አፕሊኬሽኖቻችንን ስካን ታደርጋላችሁ ማለት ነው። እነዚህ ሴቲንጎችን ተጠቅማችሁ መረጃችሁን መጠበቅ ትችላላችሁ። ቪዲዮ ከጠቀማችሁ ላይክ፣ ቻናላችን ደግሞ ሰብስክራይብ በማድረግ እኛን መደገፍ ትችላላችሁ። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።